አርዕስተ ዜና። ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ መሆኑ ታወቀ። በደቡብ ወሎ ዞን መናገሻ በሆነችው ከደሴ ከተማ በቅርብ ርቀት የአማራ ፋኖ ኃይሎች አጅባር ከተማን ተቆጣጥረው የተሳካ ቀዶ ጥገና በመስራት ድል መጎናጸፋቸው ተሰማ። በሸዋ ጣርማበር ማንያባ ቀበሌ ማፈድ ሾላ ሜዳ በሁለት ግንባሮችም ከፍተኛ ውጊያ መካሄዱ ተገልጿል። እነዚህና ሌሎች መረጃዎችን በቆይታችን የሚቀርብ ይሆናል። ሰላም ጤና ይስጥልኝ ውድ የኢትዮ ቼክ ሚዲያ አድማጭና ተመልካቾቻችን እንዴት ቆያችሁን? የዩቲዩብ ቻናላችንን እንደተለመደው በቅድሚያ ሰብስክራይብ እና ላይክ እንዲሁም ደግሞ ሼር በማድረግ የሚዲያችን ቤተሰብ እንድትሆኑ እየጋበዝኩኝ በቀጥታ ወደ መረጃዎቹ አልፋለሁ። መልካም ቆይታ ይሁንላችሁ። በቅድሚያ ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ መሆኑ ታወቀ። ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ እንደሚገኝ ለጉዳዩ ቅርበት ያላቸው የመረጃ ምንጮችም ገልጸዋል። ህወሓት በተለምዶ ድሮን ተብሎ የሚጠራውን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን እያሰለጠነ መሆኑ የተነገረው በሱዳን ከሚገኙ ታጣቂዎች መካከል ለተመረጡ አባላቱ መሆኑን የመረጃ ምንጫችን አያይዘውም ጠቁመዋል። የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎቹ ስልጠናው የሚሰጣቸው በገዳሪፍና ከሰላ መካከል በሚገኘው ሸዋክ ተብሎ በሚጠራ የሱዳን ግዛት ውስጥ መሆኑን ጉዳዩን አስመልክቶ ለመጽሔታችን የደረሰን መረጃም ያመላክታል። ከዚሁ ጋር በተገናኘ የሰው አልባ ተዋጊ አውሮፕላን ተቆጣጣሪ ሰልጣኞችን ያቀፈው ቡድን ከሰው አልባ ተዋጊ አውሮፕላኖች አብራሪነት እስከ የአየር ጥቃት አክሻፊዎችን ያካተተ ስለመሆኑ ተነግሯል። እንደ መረጃ ምንጮች ገለጻ ከሆነ አሰልጣኞችን በመመደብና አጠቃላይ የስልጠና ቁሳቁስ ግብአቶችን በማቅረብ የግብጽ መንግስት ድጋፍ ያደረገ ሲሆን ስልጠናው በመውሰድ ላይ የሚገኙት የሰው አልባ አውሮፕላን ተቆጣጣሪዎች በያዝነው ታህሳስ ወር መጨረሻ ስልጠናቸውን ጨርሰው ይመረቃሉም ተብለዋል። በሱዳን የሚገኘው የህወሓት ታጣቂ ክንፍ እንደ ሐሻባ፣ እንጉርጉር፣ ተነድባ፣ ግድቤ፣ ሰፈዋ ተብለው ከሚጠሩ የስደተኞች ጣቢያዎች ጭምር ታጣቂዎችን እንደሚመለመል ትኩረታቸውን የሱዳን ጦርነት ላይ ያደረጉ በርካታ የሚዲያ ተቋማት ዘገባዎችና የጥናት ተቋማት የምርምር ውጤቶችም ያመላክታሉ። በሱዳን የሚገኙት የህወሓት ተዋጊዎች በሀገሪቷ እየተካሄደ ባለው የእርስ በርስ ጦርነት በጀነራል አልቡርሃን የሚመራውን የሱዳን ብሔራዊ ጦር ተቀላቅለው በሲንጃ፣ ሲናር፣ አሳሂሳ፣ መዲኒ፣ አልባጌርፋውና ደንበሊያ ተብሎ በሚጠሩ አካባቢዎች በተካሄዱ አውደ ውጊያዎች መሳተፋቸውን ከጉዳዩ ጋር በተገናኘ ቅርበት ያላቸው የመረጃ ምንጮችም አመላክተዋል። ከዚሁ ጋር ተያይዞ በኢትዮጵያ የፌዴራል መንግስትና በህወሓት መካከል ተፈራርሞ የነበረው የፕሪቶሪያ የሰላም ስምምነት ተግባራዊ አለመደረጉንና ስምምነቱን የሚጥሱ የተለያዩ ወታደራዊና ፖለቲካዊ እንቅስቃሴዎች መታየታቸውን ተከትሎ በርካቶች ዳግም ጦርነት ሊቀሰቀስ ይችላል የሚል ግምታቸውን ሲያስቀምጡም ይስተዋላል። ወደ እውነትነት ተቃርበው በፌዴራል መንግስቱና በህወሓት መካከል ዳግም ጦርነት የሚቀሰቀስ ከሆነ ህወሓት በስልጠና ላይ የሚገኙትን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን ጨምሮ በሱዳን ለሚገኙ ታጣቂዎች ወታደራዊ ግዳጅ ሊሰጥ እንደሚችልም ይጠበቃል። በዚህ የተነሳም በ4 ኪሎ ከፍተኛ ጭንቀትና ፍርሃት እንደተፈጠረ ለማረጋገጥም ተችሏል። በሌላ ሰበር ዜና በደቡብ ወሎ ዞን መናገሻ በሆነችው ከደሴ ከተማ በቅርብ ርቀት የአማራ ፋኖ ኃይሎች አጅባር ከተማን ተቆጣጥረው የተሳካ ቀዶ ጥገና በመስራት ድል መጎናጸፋቸው ተሰማ። ወትሮም ጀብድ መስራት የማይደንቃቸው ምኒልክ ዕዝ ባላጎ ተወርዋሪ ሻለቃና ልጅ ኢያሱ ኮር 23ኛ ክፍለ ጦር ቃኝ አጅባር ከተማን ተቆጣጥረው የተሳካ ቀዶ ጥገና በመስራት ድል እንደተጎናጸፉ ተገልጿል። ምኒልክ ዕዝ የባላጎ ተወርዋሪ ሻለቃ አንድ ሻምበልና የልጅ ኢያሱ ኮር 23ኛ ክፍለ ጦር ቃኝ በጥምረት ታህሳስ 17 ቀን 2018 ዓመተ ምህረት ንጋት ጀምሮ አጅባር ከተማን በመቆጣጠርና የተሳካ ቀዶ ጥገና በማድረግ ከ15 እስከ 20 ወዳደር ሚኒሻን በመሸኘት ብሎም 5 ክላሽ በመማረክ ድል ተጎናጽፈዋል። በአካባቢው በተደረገው ውጊያም ፋኖዎቹ መለድ ብለው ወደ አጅባር ከተማ በውጊያ ጥሰው ይገቡ ሲሆን በርካታ ሚኒሻ አልጋ ይዞና መንደር ገብቶ በተኛበትም ተሸኝቷል። በዚህም ከ15 እስከ 20 የሚሆን ወዳደር ሚኒሻ መሸኘቱ የተገለጸ ሲሆን ቁጥሩ በውል ያልታወቀም ቆስለኛ ተደርጓል ተብሏል። ቀሪውም ወደ ግንባና ተንታ እንደሸሸ ለማረጋገጥ ተችሏል። በተመሳሳይ መረጃ በሸዋ ጣርማበር ማንያባ ቀበሌ ማፈድ ሾላ ሜዳ በሁለት ግንባር ከፍተኛ ውጊያ መደረጉም ተነግሯል። አገዛዙ ያለ የሌለ ኃይሉን ከደብረ ብርሃንና ከደብረ ሲና በሌላ አቅጣጫ ከከሚሴና ከሸዋሮቢት ከተማም ከአስፓልት ላይ የታፈሱ በሶስ ውስጥ የሚገኙ ወጣቶችን በጅምላ በማፈስ መከላከያ ዩኒፎርም በማልበስ ሰፊ የወረራ እቅድ
በማውጣት ከባለፉት ቀናት የቀጠለ የወረራ ዕቅዱን በይፋት አውራጃ በሁሉም ወረዳና ቀበሌዎች የፋኖ ኃይልንና የአማራ ህዝብን ለማዳከም አብይና መስለኔዎቹ ወደ ልዩ ዞን ምድረገኝ ከሚሴ በመምጣት አማራን ከመሃል ሸዋ አዳክመን ወይም አጥፍተን ከወንድሞቻችሁ ትገናኛላችሁ ማለቱ አይዘነጋም። ይህንኑ የአብይ አህመድ ሌጋሲን ለማስቀጠል አማራን በአማራ ለማጥፋት ታትሮ የሚሰራው የአማራ ብልጽግና ብአዴን ይፋት ለተረኛው ኦነግ ብልጽግና ለመሸጥ ተስማምቶ ጦር ከአብይ አህመድ የተበደረው መካሻ አለማየሁና የግርማይ ሽጥላ ልጅ ኤልያስ አበበ በሁሉም አቅጣጫ የአማራን ገበሬ ትጥቅ ለማውረድ ጦር ቢያሰማራም ካድሬዎቹ በፋኖ አልሞ ተኳሾቹ እየተቀነደሹም ይገኛሉ። ዛሬም በሁለት ግንባር ወደ ጀግኖቹ ቀይ ለወረራ የተንቀሳቀሰው ኃይል በደፈጣና በጨበጣ ውጊያ ትጥቁን ለፋኖና ለአማራ ገበሬ እያስረከበ እየፈረጠጠም ይገኛል። በሁሉም የሸዋ ጠቅላይ ግዛት አውራጃም ወረራ ለማድረግ ቢጣደፍም በሸዋ ጠቅላይ ግዛት ክፍለ ጦሮችና የአርበኞች ጦር በጋራ በርካታ ድሎችን እያስመዘገቡም ይገኛል። የአማራ ወጣት ማርኮ ለመታጠቅ ወደ ፋኖም እየጎረፈና እየኮበለለም ይገኛል። ውድ አድማጭና ተመልካቾቻችን የሰዓቱ ዋና ዋና ዜናዎች ቀደም ሲል የተከታተላችሁትን ይመስሉ ነበር። በሌላ የመረጃ ክፍለ ጊዜ ዳግም እስክንገናኝ ድረስ ደግሞ ለዩቲዩብ ቻናላችን አዲስ ከሆናችሁ የዩቲዩብ ቻናላችንን እንደተለመደው ሰብስክራይብ እና ላይክ እንዲሁም ደግሞ ሼር በማድረግ የሚዳችሁን ቤተሰብ እንድትሆኑ በመጋበዝ እንሰናበታለን። ጤና ይስጥልኝ።